በአንድነት አስሮ በፍቅር ባርኮ ይሰብስብልን ምርኮ በምርኮ ብዛት ተባዛ የአባት መንጋ የሚነሳብህ ወገቡ ይወጋ። ሰላም ሰላም የተወደዳችሁ ውድ የኦፊሻል ኢዮሲ የዩቲዩብ ቻናል ተመልካቾቼ እንዴት አላችሁ? አላችሁ ወይ? በአራቱም አቅጣጫ የምትገኙ ይህንን የኢዮሲ የኦፊሻል ኢዮሲ የዩቲዩብ ቻናል ፎሎ ወይም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ እንድትቀላቀሉኝ ያሳስባለሁ። ይህን ሰሞን ትንሽ አካውንቴ ስለተመታብኝ ሁላችሁም ሼር ለጓደኞቻችሁ፣ ለዘመዶቻችሁ፣ ለወዳጃችሁ እንግዲህ ሼር እያደረጋችሁ ይህንን ጸጋ አብረን እንድንከፋፈል አሳስባለሁ። ለማንኛውም ዛሬ እንግዲህ አድርጌ የምጋብዘው ራሱን ከማስተዋወቁ በፊት እኔ ላስተዋውቀው እና ከዚህ በፊት የነበረው ታውቃላችሁ ምንድን ነበር? ታማኝ ነው እግዚአብሔር በቃሉ ሰማይ ምድር ሊበሉ እና በዛ ነበረ መጀመሪያ ሰርተን የነበረው። ዛሬ ግን ባለፈው ምን ብያቸዋለሁ? ይህንን ልጅ አገናኙኝ እባካችሁ ብዬ ነበረ። ዛሬ እንደ አጋጣሚ ሆኖ ራሴው ቸርች መጣ እና እንግዲህ አድርጌ ዛሬ ጋበዝኩት። የኔ አባት በጣም ወዳለሁ፣ በጣም አከብራለሁ። እግዚአብሔር በአንተ ውስጥ ስላስቀመጠው ጸጋ እግዚአብሔር ክብሩን ይውሰድ። አሜን። የእውነት እድለኛ ነህ። በዚህ ወጣትነት ዘመን ኢየሱስን ማገልገል ማለት በጣም እድል ነው እና እንዲሁም በዚህ አጋጣሚ ኢየሱስን የማታውቁ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ሰዎች ኑ ወደዚህ። ኢየሱስ ይወዳችኋል። ኢየሱስ የእንደገና አምላክ ነው። ኢየሱስ የምህረት አባት ነው። ምን አጠፋው ምን በደልኩ ምናምን ብላችሁ እግዚአብሔር ፊት ኖ፣ እግዚአብሔር የእንደገና አምላክ ስለሆነ ኑ፣ ኢየሱስ ይወዳችኋል። ዛሬ እስኪ ራስን አስተዋውቅልን ወዳጅ። ከየት ነው? እንዴት ነው? ለምንድን ነው? ወዴት ነው? ያው ስሜ ምንተስኖት ገመቹ እባላለሁ። የመጣሁት ከአማኑኤል ባፕቲስት ቤተክርስቲያን በዝማሬ ጸጋ ነው የማገለግለው። ይሄን ይመስላል። በስንት ዓመት ግን ጀመርክ አገልግሎት? እኔ እግዚአብሔር ቤት ነው ያደግኩት። ከልጅነቴ ጀምሮ ቤተክርስቲያን ከታተል ነበረ እና ግን ያው በትክክል መድረክ አግኝቼ እግዚአብሔር ማገልገል የጀመርኩት በ13 በ12 እዛው አካባቢ 12 ዓመት ማለት ነው። 12 ዓመቴ ጌታ ረድቶሃል። መድረክ ላይ መውጣት የጀመርኩበት ሰዓት ነው ወይስ ኖርማሊ ከልጆች ጋር ምናምን ህብረት? ህብረት እንድናደርግ ያደርጉን ነበረ ቸርች እና ከዛ በኋላ ነው መድረክ ያገኘሁት። ኦልሞስት 6 ወር ምናምን አልፈጀብንም እንትን ስንል ከዛ በኋላ ያው ቀስ እያለን በተራ እድለኛ ነህ። ግን በ12 ዓመት ማለት እኮ ጌታን ማገልገል ማለት በጣም እኛ በስንት ዓመታችን ነበረ ካሜራማን እና በጣም እድለኛ የዝዋይ ልጅ ነው። አይ ቲንክ የዝዋይ ልጅ። ዝዋይ ላይ እንዴት ነው እንቅስቃሴ? እንዴት ነው? በጣም አሪፍ ነው። ጌታ ይባረክ። እግዚአብሔር ይመስገን። አሁን በደንብ እያገለገልክ ያለበት ታይም ነው። በዚህ አጋጣሚ እንዲሁ እኔ ስለ ቸርች ምናምን እንግዲህ አላውቅም፣ ግን አሁን እንዲያገለግል የምትፈልጉ ቸርቾች እውነት ጌታን እንዲያገለግል ጥሩ እንዲያገለግል ጋብዙ። ዝም ብላችሁ ኑ በሉ ይሄዳል። በጣም ነው እውነት። ዛሬ እኛ ቸርች ነበረ። የኔ ቸርች ያው ይታወቃል፣ መሰረተ ክርስቶስ ምዕራብ ቢሾፍቱ መሰረተ ክርስቶስ ነው። ሲያገለግል ምን አይነት መንፈስ እንዳለበት አይ ፊል ኢት እና እግዚአብሔር ይመስገን። ዝዋዮች እድለኛ ናችሁ። በጣም እየተቀሰቀሰ ነው፣ የሆነ ነገር ከፍ እያለ ነው። በተለይ የእናንተ ቲም እንዴት ነው? ቆይ የእናንተ ቲም እስኪ ስለእናንተ ቲም ልጮትና ከዛ ወደ መዝሙሩ እንገባለን። ኦኬ እሺ። ያው የኛ ቲም CFW የአምልኮ ሚኒስትሪ ነው እና ዩቲዩብ ቻናል አለው። በዚሁ አጋጣሚ እንደውም ከዛ በፊት የቲክቶክ አካውንት አዲስ የቲክቶክ አካውንት ከፍቷል። ፎሎ እንድታደርጉ በጌታ ፍቅር እናሳስባለን። ምንድነው? CFW ቲቪ ሾው ነው የሚለው እንትን ላይ ማለት ቲክቶክ አካውንት አዲስ እና ወደ 200 ወደ 300 ፎሎወር ደርሷል። በቅርቡ ነው የተከፈተው። ያው ሁላችሁም እየገባችሁ በጌታ ፍቅር እንጠይቃለን ፎሎ እንድታደርጉ።
ፎሎ አድርጓቸው በኢየሱስ ያደርጋል ችግር የለም ፎሎ አድርጓቸው እና ሚኒስትሪው የተቋቋመው አሉ ወጣቶችና እዛው ዝዋይ ከተማ አብረው የሚያገለግሉ ያያዩአቸው በሌላ ቪዲዮ ሌሎች ዝማሬዎች ላይ የተሳተፉ ልጆች አሉ በቅርበት በደንብ እንተዋወቃለንና በግል እግዚአብሔርን ሁላችንም እናገለግላለን እና የዚህ ሚኒስትሪ መስራቾች አሳቢዎች ባለራዕዮቹ ሙዚቀኛውን ካያችሁት ዘኪ ይባላል ኪቦርዲስት በጣም ድንቅ ልጅ ነው እያሉኝ ነው ትላንትና ስለ ኪቦርዲስቱ እያወራን ነበር በጣም ብቻውን ባንድ የሆነ ግርግር ብቻውን በጣምና አቦ ተባረክ እግዚአብሔር ይባርከው በጣም ነው ዘኪዮስ ይባላል ዘኪ በጣም አለማምደኛለ ዘኪ በጣም ድንቅ ልጅ ነው እና አብሮት ካሜራማኑ ደግሞ በጣም ቤስቱ የሆነ ካሜራማን አለው ጓደኛው ነው በጣም ቤስት ፍሬንዱ ነው በጣም የተጋነነ ስራ አይደለም በቃ በጣም አነስ ያለ ነው ግን በጣም ገን ወጣ ነው ወይስ እንዴት ነው በደንብ ተጨንቃችሁበታል ያው ስታገለግል ስታገለግልና ዝም ብሎ የሆነ እንትን ማይል ነገር አለና ተሰተን ስላገለገልን ያው እግዚአብሔር ደግሞ ሐሳቡም ሲሆን አንዳንድ ጊዜ እንደዚህ ነገሮች አምልጠው ይሄዳሉና የእግዚአብሔር ሐሳብ ነው ብዬ ነው ማስበው በጣም ደስ ብሎኛል እኔ በግሌ እነሱም በጣም ደስ ብሏቸዋል በጣም ቅርርብ አለን ከልጆቹ ጋር እንዋደዳለን በጣምና በጣም የተባረኩ ልጆች ናቸውና ወዳቸዋለሁ ልምጣ ጋብዙኝ ግድ ይላችሁ ምን ልምጣ ልካፈል ላገልግል እኮ አይደለም ልካፈል መጥቼ እንችላለን ችግር የለውም ወራዊ ነው አምልኮ ቀጣይ ላይ እንደውም አይ ፕሮሚስ በዚሁ ሲሄድ እንደው ቭሎግ ሰራላችኋለሁ እንደውም አይ ፕሮሚስ ይቻላል ቭሎግ እየሰራው ይሄድና የሆነ እንትን እናደርጋለን አገኛችኋለሁ ሁላችሁንም እና በጣም ነው የወደድኳችሁ እግዚአብሔር አምላክ ዘመናችሁን ይባርክ አሜን በሄዳችሁበት ሁሉ ክፉ አይንካችሁ አሜን ዘመናችሁን እንደ መሬት አሸዋ እግዚአብሔር ያብዛላችሁ ጸጋችሁን ይጨምርላችሁ የእውነት ተባረኩ ምንድዬ ወይ እንዴት ነው ራስን በዚህ ስታየው ምን ትላለህ ደስ ነው እንዴት ነው እኔው ራስህ እኔ ጥየው ወርሺፕ ሳደርግ እንግዲህ አንተ እንዴት እንደምታመልክ በራስ መዝሙር ማምለካችን ባይዘው ፓስተር ታምራት ኃይሌን ነውና በጣም ይከብዳል የሱ ቶን በተለይ በጣም ይከብዳል እና የሳቸው ቶን በጣም ይከብዳል ግን አንተ ቀለል አድርገህ ነው የሰራው ኢየሱስ ጌታ ነው ባካ ደስ ይላል በጣም እሺ ሌትስ ጎ ወደ መዝሙሩ እስኪ እንሂድ እንዴት ነው ለማየት ተዘጋጅተሃል ጓጉቻለሁ ግን ባንድ ነው የሚመስለው ወይም በጣም ድንቅ ነው ብዙ ወላስ ጭብጨባ ተሰማ ይኸውልህ በፍቅር ባርኮ ይሰብስብልህ ምርኮ በምርኮ ብዛት ተባዛ የአባቴ መንጋ የሚነሳብህ ወገቡ ይወጋ እግዚአብሔር ይባርክ ይጠብቅህ ፊቱም ደግሞ ያብራል ይራራል እግዚአብሔር ፊቱ ወደ አንተ ያንሳ ሰላሙን ደግሞ ይስጥ ይጨምርልህ እግዚአብሔር ይባርክ ይጠብቅህ ፊቱን ደግሞ ያብራል ይራራል እግዚአብሔር ፊቱ ወደ አንተ ያንሳ ሰላሙን ደግሞ ይስጥ ይጨምርልህ በአንድነት አስሮ በፍቅር ባርኮ ይሰብስብልህ ምርኮ በምርኮ ብዛት ተባዛ የአባቴ መንጋ የሚነሳብህ ወገቡ ይወጋ እግዚአብሔር ይባርክ ይጠብቅህ ፊቱን ደግሞ ያብራል ይራራል እግዚአብሔር ፊቱ ወደ አንተ ያንሳ ሰላሙን ደግሞ ይስጥ ይጨምርልህ ከፍ ይበል ጭብጨባችሁ ሃሌሉያ ወላንም ባንድ
ሲያምር ወይኔ ኢየሱስ ጌታ እንዴ! በጣም ብዙ ነው። የጽድቅ ኑሮ የቅድስናን እያበዛል ጸሎት ሞናን የቃል ረሃብ የአምልኮን ጥማት ያትረፍርፍል ቅባት በቅባት እግዚአብሔር ይጠብቅህ ፊቱን ደግሞ ያብራል ይራራል እግዚአብሔር ፊቱ ወደ አንተ ያንሳ ሰላሙን ደግሞ ይስጥህ ይጨምርልህ እግዚአብሔር ይባርክ ይጠብቅህ ፊቱን ደግሞ ያብራል ይራራልህ እግዚአብሔር ፊቱ ወደ አንተ ያንሳ ሰላሙን ደግሞ ይስጥህ የጽድቅ ኑሮ የቅድስናን እያበዛል ጸሎት ሞላን የቃሉ ረሃብ የአምልኮን ጥማት ያትረፍርፍል ቅባት በቅባት እግዚአብሔር ይባርክ ይጠብቅህ ፊቱን ደግሞ ያብራል ይራራልህ እግዚአብሔር ፊቱ ወደ አንተ ያንሳ ሰላሙን ደግሞ ይስጥህ ይጨምርልህ በየሰይ ባይዘው ያለው መንፈስ በጣም ደስ የሚለው ማለት ጌታን በጣም እንደዚህ አይነት ዝማሬዎች በጣም ነው የሚነኩትና ፓስተር በዚህ አጋጣሚ በጣም እንወድሃለን በጣም እናከብርሃለን እግዚአብሔር አንተን ለምድራችን በረከት አድርጎ ስለሰጠን በጣም እድለኞች ነን ሚክስ አደራረጉ እኔ ማለት እንደነገርከኝ ከሆነ በጣም ብዙ ህዝብ ነው የመጣውና ማን ነው ሚክስ ያደረገው ራሱ ሚክስ ራሱ ተጫዋቹ ራሱ ሁሉ ነገር አለው ማይዜ ስቱዲዮ አለው ጌታን በል ዊዝደም ስቱዲዮ ይባላል አዳማም ዘዋይም ነው እንትን እያለ ያለው እየሰራ ያለው በምን ያገኙታል የት አካባቢ ነው መዝሙር መስራት ለሚፈልጉ ሰዎች አዳማ ያለው ኤሚ ካፌ መሰለኝ ኤሚ ካፌ ኦኬ ትክክለኛ ቦታውን አላውቀውም እሺ እና ኤሚ ካፌ አካባቢ ነው የራሱ የቲክቶክ ቻናል አለው የራሱ ቲክቶክ ቻናል አለው ዘኪ ነው የሚለው አለው የቲክቶክ አካውንት ፎሎ አድርጉ እንደዚህ አይነት ሰዎችንማ በጣም ተወደደ ወጣት ከተማ ውስጥም በጣም ይወደዳል ባይዚ ጥሩ ስም ያለው እኔ ራስ ወደድኩ እስኪ ወደ መዝሙሩ እንግባና መጨረሻ ላይ እንመጣበታለን እሺ ሌትስ ጎ ሽማግሌዎች በአደባባይ ሕፃናት ልጆች ከሜዳው ላይ ያዝመራው ማዛ ምድር ሁሉም ይለምልም ሁሉም ይባረክ እግዚአብሔር ይጠብቅህ ፊቱን ደግሞ ያብራል ይራራልህ እግዚአብሔር ፊቱ ወደ አንተ ያንሳ ሰላሙን ደግሞ ይስጥህ ይጨምርልህ እግዚአብሔር ይጠብቅህ ፊቱን ደግሞ ያብራል ይራራልህ እግዚአብሔር ፊቱ ወደ አንተ ያንሳ ሰላሙን ደግሞ ይስጥህ ይጨምርልህ ባርኮትን በዜማ ማለት የግብፅ ቁስል ደዌ ቸነፈር ጭንገፋና ሞት አንተን አይድፈር ቀሳፊው መልአክ ቤት አይግባ ጉበን መቃን በደሙ ይቀባ
እግዚአብሔር ይባርክ ይጠብቅህ ፊቱን ደግሞ ያብራል ይራራልህ እግዚአብሔር ፊቱ ወደ አንተ ያንሳ ሰላሙን ደግሞ ይስጥህ ይጨምርልህ በኢየሱስ ሲያምር እግዚአብሔር በደንብ አስችሏል። ደግሞ ኢንትሮን በደንብ ያመጣል። እንጸናለን ባንተ እንጸናለን ባንተ እንጸናለን የምታጸና አምላክ የመረጥከን አንተ ነህ የምታጸና አምላክ የመረጥከን አንተ ነህ እንጸናለን ባንተ እንጸናለን ባንተ እንጸናለን የምታጸና አምላክ የመረጥከን አንተ የምታጸና አምላክ የመረጥከን አንተ ሃሌሉያ እንደገና ገና ብዙ ገና እንደገና ገና ብዙ ገና በዝማሬ ፊት እንቀርባለን በዙፋን እንሰግዳለን በዝማሬ ፊት እንቀርባለን በዙፋን እንሰግዳለን የእኛ ጌታ እንደገና ገና ብዙ ገና እንደገና ገና ብዙ ገና በዝማሬ ፊት እንቀርባለን በዙፋን እንሰግዳለን በዝማሬ ፊት እንቀርባለን በዙፋን እንሰግዳለን አናልፈውም ብለን ያለፍነው የመከራ አይነት ብዙ ነው ተሸንፈን እናውቃለን ከአሸናፊዎች እንበልጣለን ያልፋል ብለን ያልገመትነው አቤት 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 እያለፍን በድል ጎዳና አሸብርቀን በምስጋና እንደገና ገና ብዙ ገና እንደገና ገና ብዙ ገና በዝማሬ ፊት እንቀርባለን በዙፋን እንሰግዳለን በዝማሬ ፊት እንቀርባለን በዙፋን እንሰግዳለን እንደገና እንደገና ሃሌሉያ እንደገና ገና ብዙ ገና በዝማሬ የማይቆም ነው ሃሌሉያ አሜን 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 በዙፋን እንሰግዳለን በዝማሬ ፊት እንቀርባለን በዙፋን እንሰግዳለን አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል እንደምንም ድንቅ አድርጎልናል ባህሩንም ከፍሎ አሻግሮናል አቤኔዘር አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደው ድንቅ አድርጎልናል ባህሩንም ከፍሎ አሻግሮናል አቤኔዘር ሃሌሉያ አቤኔዘር
እስከ ዛሬ ድረስ እግዚአብሔር ረድቶናል። ብዙ ያደረግልን ነገር አለ፣ ስም ይባል። ብዙ የከፈልክልን መስዋዕት አለ፣ ስም ይባል። አንተ አቤኔዘራችን፣ ረዳታችን፣ ድጋፋችን፣ ምርኩዛችን፣ ስም ይባል። የእውነት እግዚአብሔር ረድቶናል። እንጸናለን ባንተ እንጸናለን የምታጸና አምላክ የመረጥከን አንተ ታጽናን ጌታ የመረጥከን አንተ እንጸናለን ባንተ እንጸናለን ባንተ እንጸናለን የምታጸና አምላክ የመረጥከን አንተ የምታጸና የመረጥከን አንተ እንደገና ገና በማይቆም ሰዓት በማይቆም መቀጣጠል እንደገና በዝማሬ በእግዚአብሔር ፊት ትውልድ ሁሉ ይንበረከክለታል። ገና ለእግዚአብሔር ጉልበት ሁሉ ይንበረከካል። ሃሌሉያ በዝማሬ ፊት እንቀርባለን በዙፋን እንዘጋለን። ለጌታ እልልታችን ሃሌሉያ ኢየሱስ ጌታ የእውነት እንደገና የሆነው አምላክ እንደገና የእውነት ይጎብኘን። እንደገና እሳቱን በእኛ ውስጥ ይቀስቅስ፣ በፕሬዘንስ ውስጥ እንደገና ሃሌሉያ በክብሩ ውስጥ መገኘት ይሆንልን። አሜን። እንደገና በእሳቱ ውስጥ መገኘት ይሆንልን። አሜን። የእውነት ከእግዚአብሔር ማዕድ አንጉደል። አሜን። ከእግዚአብሔር ፕሬዘንስ ውስጥ አንውጣ። አሜን። ምንራበው ምንጠማው እሱም ብቻ ይሁን። የሆነ ብር ወርቁ አያጓጓል። አሜን። የሆነ ነገር አያጓጓል። የሚያጓጓን ራሱ እግዚአብሔር ይሁን። አሜን። ራሱ የእግዚአብሔር ፊት ይሁን። ሃሌሉያ በዙፋን እንቀርባለን በዙፋን ስር እንዘጋለን። እግዚአብሔር ይመስገን። ራስን እንዴት አየው? ያው በእግዚአብሔር ፊት እንጨምራለን። ገና የሚቆም አይደለም። እግዚአብሔር ደግሞ በዚህ ዘመን በዘመን መጨረሻ በወንዶችና በሴቶች ባሪያዎቼ ላይ ከመንፈስ ያፈሳለው ነው ያለና ማንም ትውልድ የሚጎልበት አይደለም። በእኛ ዘመን እግዚአብሔር በሁሉም ላይ ያፍስሰው ይሄን መንፈስ። ሁላችንም በእውነት ከእግዚአብሔር ክብር ተሞልተን የእግዚአብሔርን ስም በሚሰሙ ሁሉ ላይ ማክበድ አለብን። የእግዚአብሔር ስም ሲነሳ በእኛ ዘመን ሊሞገስ፣ ሊከበር፣ ሊመሰገን ይገባዋልና ይሄ ደግሞ የሚሆነው መንፈስ ቅዱስ በኃይል ሲሰራብን፣ መንፈስ እንደዚህ ባለ መንፈስ ስናመልከው፣ እግዚአብሔርን እንዲህ ባለ መንፈስ ደግሞ ህይወታችንን ሲቀጥል ስንኖርለት እግዚአብሔር ትውልድን ይባርካል። እግዚአብሔር የማይቆም ይሄ በረከት በሙሉ ያው ክርስቲያኖችን የእግዚአብሔር ቤተሰቦችን የክርስቶስ ቤተሰቦችን ሁላችንንም ይባርከን። ጌታ ይባረክ። እግዚአብሔር ይባርክ፣ ይጠብቅ፣ ፊቱን ደግሞ ያብራል፣ ይራራልህ። እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላሙን ደግሞ ይስጥ፣ ይጨምር ለመድገሙ። እግዚአብሔር ይባርክ፣ ይጠብቅ፣ ፊቱን ደግሞ ያብራል፣ ይራራልህ። እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላሙን ደግሞ ይስጥ፣ ይጨምርልህ። አሜን። እንጸናለን ባንተ እንጸናለን
እንጸናለን በአንተ እንጸናለን የምታጸና አምላክ የመረጥከን አንተነ የምታጸና አምላክ የመረጥከን አንተነ እንጸናለን በአንተ እንጸናለን በአንተ እንጸናለን የምታጸና አምላክ የመረጥከን አንተነ የምታጸና አምላክ የመረጥከን አንተነ እንደገና ገና ብዙ ገና እንደገና ገና ብዙ ገና በዝማሬ ፊት እንቀርባለን በዙፋን እንሰግዳለን በዝማሬ ፊት እንቀርባለን በዙፋን ስር እንሰግዳለን። ሃሌሉያ ኢየሱስ ተባረክ ጌታ። ኧረ ይሄ ልጅ መንፈስ አለበት ጌታ። አንተ የተባረክ በጌታ ናያዝ እግዚአብሔር ይባርክ ጌታ። አሜን አሜን። ተባረክ። ኧረ መንፈስ አለበት ሪል በቃ ዲዘርን የምታደርጉት የእግዚአብሔር ፕሬዘንስ አለበት። እኔ ፊል አድርጌዋለሁ። እግዚአብሔርን ስላንተ የእውነት እንደገና እግዚአብሔርን አመሰግናለሁ። አሜን። እግዚአብሔር እንደገና ከዚህ በላይ ያድምቅ፣ ከዚህ በላይ ያግንን። እግዚአብሔር ዳርቻህን ያስፋው። አሜን። ከጫፍ እስከ ጫፍ እግዚአብሔር ድምጽህን እንደ ኮቴ ያሰማል። አሜን። ኮቴህን በእውነት ነው የምልህ ለጠላቶች ማስደንገጫ ያድርገው። አሜን። ጠላቶችህ የድልህ ቀን አጨብጫቢ ያድርገኝ። አሜን። ሃሌሉያ። ኢየሱስ ብርክ። አሜን አሜን። ወዳለው እሺ፣ አንተም በጣም ተባረክልኝ። እግዚአብሔር ይባርክህ። ያው በጣም የምንወደው እና ያለ በጣም አፈመሰኝ ብዬ በጣም ደስ ብሎኛል። አንተም ያው እዚህ ስለጠራኸኝ አብረን እንድናመልክ ደግሞ ጊዜውን ስላመቻቸ እግዚአብሔር አንተንም አብዝቶ ይባርክ። ቴንኪዩ ማለት ፈልጋለሁ። ወድሃለሁ። ተባረክ። የኔ አባት በጣም ደስ ብሎኛል ስለመጣ ስለታዘዝከኝ። የእውነት እንደዚህ እናድርግ እስኪ እንደ ድንገት ሊያገለግል ነው እኛ ቸርች የመጣው ግን ና ስለው የእውነት ቅንነትን አይቼበታለሁና ቅጠዋት አንድ የእግዚአብሔር ቃል ሲያካፍል ሰምቼው ነበርና ስለ ዳንኤል ሲያወራ ነው። ዳንኤል አለህ ብሎ ንጉሱ ሲያወራው ዳንኤል አንድ ነገር ተናገረ። በእግዚአብሔር ፊት ማን ነው ንጉሱ 1000 ዓመት ይንገሱ በእግዚአብሔር ፊት ቅንነት አግኝቻለሁና ተገኝቶብኛልና የአንበሶቹን አፍ ዘጋልኝ አለ። ቅንነት በፊት ተገኝቷልና የአንበሶቹን አፍ እግዚአብሔር ዘግቶላል። ይዝጋልህ አይደል? ኦሬዲ ዘግቶላል። አሜን። እና ስታመልክም የእውነት ነው የተባረኩት። ስላንተ እግዚአብሔር ይመስገን። በቀጣይም ጋብዟል። እስኪ ጋብዙት የምትሉ ኮሜንት ላይ ይቻላል። እሺ፣ ለማንኛውም ለዛሬ ነበረን ቆይታ ይሄንን ይመስል ነበር። የሱ እንትን ዩቲዩብ ማነው ቲክቶክ አካውንት ንገራችሁ። ቲክቶክ አካውንት ሲንገር ምንቴ የሚል ቲክቶክ አካውንት አለ። ያው በቅርቡ ደግሞ ዩቲዩብ ከፍታለሁ ብዬ አስቤያለሁ እና እንቀላቀላለን። እንቀላቀላለን። አንዳንድ ስራዎች ምናምን ፖስት አደርግበታለሁ። ማድረግ ዩቲዩብ ሲከፍት ዩቲዩቡን እነግራችኋለሁ። ለዛሬ ግን ቲክቶኩን ሄዳችሁ ሲንገር ምንቴ ነው ሲንገር ምንቴ ብላችሁ ፎሎ አድርጉት። ተባረኩ። በሱ ውስጥ ያለውን ጸጋ ተካፈሉ። እግዚአብሔር አመስግኑ። ስለሱ ጸልዩለት፣ ጸልዩልኝ። ወዳችኋለሁ። ለማንኛውም ውድ የኦፊሻል ኢዮሲ የዩቲዩብ ቻናል ተመልካቾቼ ከቲክቶክ ወደ ዩቲዩብ እንደመጣ ይታወቃል። ዩቲዩብ ላይ ያለ ማን ነው? ቲክቶክ ላይ ያላችሁ ሁላችሁ ዩቲዩብ ላይ ሄዳችሁ ኦፊሻል ኢዮሲ ብላችሁ ሰብስክራይብ አድርጉ። ለዛሬ ነበረ ቆይታ ይነኛል። በሚቀጥለው ማን እንደምጋብዘላችሁ አላውቅም፣ ግን እንጋብዝላችኋለን። ይመቻችሁ። ምንቲ ተባረክ።